በመጀመሪያ አጠቃላይ ቤቶች ምናምን በሙሉ ይፈርሳሉ። የሰው ልጅ የሰራቸው ነገሮች በሙሉ ይፈርሳሉ። ሁለተኛ ሙሉ ለሙሉ ጫካ ይሆናል ቦታው በሙሉ የሰው ልጅ ልብስ አያደርግም። ሲቀጥል የኦክስጅን ሌየሩ ደብል ስለሚሆን እንደበፊቱ እናንተ አታውቁትም ግን እንደበፊቱ ከህንፃ ያላነስን ግዝፈትና ቁመት ይኖረናል። አንሞትም ታይም ትራቭል ይፈጠራል። በፊትና በኋላ የሚፈጠሩትን ነገሮች ማየት እንችላለን። የሞቱት ይመልሳሉ። አሁን የምነግራችሁ ነገር ግን በሙሉ የሚሆነው አእምሮአችሁን እናንተ ሲመራችሁ ነው። እናንተ ውስጣችሁ ካልታወቃችሁ ማለት ነው። አእምሮአችሁ አሁን ላይ ልቀቁኝ ልኑርበት እያለ ነው። እናንተ ግን ይዛችሁት ነው። አሁን ድረስ አይታወቃችሁም። ግን ለምሳሌ አሁን እያላችሁኝ ያላችሁ ይህ ሰው ምንድነው የሚያወራው? እንዴት እኔ እየታወቀኝ እንዴ የምኖረው ነው የምትሉት። ነገር ግን ትክክል አይደለም። አእምሮአችሁን ይዛችሁታል። መንቀሳቀስ እየፈለገ ይዛችሁት ነው ያላችሁት። ልክ ፊልም ላይ የራሳችሁን ብታዩትና ልክ ኧረ በለቀኩት ኖሮ ምናምን እንደምትሉት እንደዚህ አይነት ስሜት እንደዚህ አይነት ቦታ ላይ ናችሁ ማለት አንድ አይናችሁ ቢጨፈንና ባታውቁት አሁን እኔ ነግሬያችሁ እብድ ነው ምናምን ብላችሁ ልክ ሲሆን አስቡት ስታዩበት በዛ አይናችሁ ልክ እንደዛ አይነት ነገር ነው ይሄ። ስለዚህ አንድ ቦታ ትቀመጣላችሁ አእምሯችሁ እንዲመራችሁ ማለት ነው። አንድ ቦታ ትቀመጣላችሁ ከዛ በኋላ እዛው ተቀምጣችሁ እንጂ ቅሩ እንጂ ውስጣችሁ እስካላላችሁ ምንም አይነት ነገር እንዳታደርጉ። ከዛ ልክ ውስጣችሁ መንቀሳቀስ ትጀምራላችሁ። ከዛ ራሳችሁን እያንቀሳቀሳችሁ ይሄዳል ማለት ነው። እናንተ ሳይሆን እሱ እያንቀሳቀሳችሁ ይሄዳል። ከዛ በኋላ የሁሉ ነገር ከጨረሳችሁ በኋላ ይሄ ጫካ ውስጥ ምናምን ከደረስን በኋላ ከፈጣሪ ጋር እንገናኛለን። ከዛ በኋላ እዚህ አለም ላይ አንቆይም ግጣሚ አለን ማለትም እኛ የምንኖርበት ምክንያት አለ። ስለዚህ እንደኔ ሀሳብ እዚህ አለም ላይ አይደለም የሚሆነው ስለዚህ ከአለም እንወጣለን ማለት ነው። ከዛ በኋላ ከዛ የምንኖርበትን ምክንያት እናውቀዋለን። ልክ አሁን ላይ አይመስልም እንዴት ይኖራል እንዴ የምንኖርበት ምክንያት እንደዛ የምንለው ግን አለ። ከዛ እንስሳቶችን ፈጣሪ የሚመጣው መጨረሻ ላይ ነው። ማለትም የምናያቸው ፈጣሪ እግዚአብሔር ይመጣል። ማርያም ትመጣለች መላእክቶች በሙሉ ይመጣሉ። የሚቀር የለም። በቃ በአጠቃላይ ሁሉም ነገሮች ይመጣሉ። የሁሉ ነገር ሲፈጠር ግን አንድ ላይ ተሰባስበን ነው የምናየው። የሚሆነው እኛ እየታየን ስለሆነ ነው። አሁን ላይ ልብ ብላችሁት ከሆነ ሰይጣን አፕሉን ሲበላ ሰይጣን አፕሉን ለአዳም ሲያበላው አዳም አፕሉን ከበላ በኋላ አይናቸው ተገለጠ ነው የሚለው አሁን እንዳለንበት አይናችን ተገልጧል። ግን አይናችን በፊት የነበረው አእምሮአችን እኛን እየመራን ስለነበር ነው። አይናችን አሁን እንደዛ ማናፍርበት ምናምን ጊዜ ነበረ ያኔ ልብ ብላችሁ ከነበረ ያኔ አእምሮአችን እኛን እየመራን ስለነበር ነው። ስለዚህ አይናቸው ተገለጠ ወደ አለም መጡ ነው የሚለው ሰምታችኋል በደንብ አይናቸው ተገለጠ የሚለው አእምሮአችን እኛ አእምሮአችን እየመራነው እንደሆነ ለመናገር ነው። ስለዚህ አሁን ደግሞ ልክ ፈጣሪ ከመምጣቱ በፊት ምናምን ምንድነው የሚከሰተው መሰላችሁ? እኛ እንስሳቶችን ምንድነው ኢቮሉሽን እናስጨርሳቸዋለን። ማለትም ምንድነው እኛ ስንጠበቅ የነበረው እንዲህ ስንኖር የነበረው ኢቮሉሽን እንድንጨርስ ነበር ፈጣሪ ምክንያት ነበር ስለፈለገው ነበር ይሄን ያደረገው። ማለት ሆን ብሎ ነበር ልላችሁ ነው። ኢቮሉሽን እንጨርስ ነበር ኢቮሉሽን ለመጨረስ ሪያሊቲ ስለሆነን እኛ ሪል ነን እንጂ እንደ ጌም የምንቀሳቀስ ነው ስላልሆነ እኛ ራሳችንን እንድናቅ ፈልጎ ነበር። ስለዚህ ኢቮሉሽን ጨረስን ስለዚህ እንስሳቶችንን ኢቮሉሽን እናስጨርሳቸዋለን። ማለትም እኛ ኮድ አለን አሁን እኛ አናውቀውም ግን አእምሮአችን ያውቀዋል ይሄንን። አእምሮአችን ብዙ ነገር ነው የሚያውቀው። እኛ ማናውቀውን ሁሉ ልክ አሁን ሲርብህ አንተ አታውቅም ነበረ። እሱን የሚነግር እሳት ሲያቃጥል ለምሳሌ አንተ ተኝተሃል እኮ አታውቅማ። ግን ራሱ ስለሚያውቅ በቃ እንዳቃጠለህ ነግሮ እጅን ወይ አንተ ካልፈቀድክ ራሱ ይወስደዋል። ብዙ ነገር ነበረው ውስጡ። አሁንም ወደዛ የሚወስድህም እሱ ነው። ግጣሜውን አውቆ ወደዛ የሚወስድህም ከፈጣሪ ጋር የሚግባባው እሱ ነው። ወደ ላይ ፊውቸሮች አሉት በቃ ያልተከፈቱ ፊውቸሮች አሉት። እኛ ማናውቃቸው ማለት ነው ያልተከፈቱ። ልክ አሁን እኛ የምናውቀው ምግብ መብላቱ ምናምን ሌላ ነገር አለው ነው የምላችሁ። ያ የሚሆነው ግን እዛ ከገባን በኋላ አእምሮአችን እኛን እንዲመራን ካደረግን በኋላ ማለት ነው። አንድ ቦታ ትቀመጣለህ ውስጥ እስካላለ ምንም አይነት ነገር አለማድረግ ነው ይሄንን ለማድረግ እዛ ውስጥ ለመግባት ማለት ነው። አለም ለማየት ታሳሳለች ከዛ በኋላ ደስ የሚለው ነገር ደግሞ እኛ በፈለግንበት ጊዜ ወጥተን ማየት እንችላለን። ማለት አሁን እኛ ወደ ውስጥ በቃ የሆነ ከቨር በር አለ አይደለም? ቤት አለ ቤት ውስጥ እንደመግባት ነው አእምሮአችን ውስጥ መግባት ማለት። ከዛ ልክ ወጥተን ማየት ስንወጣ ማለት አሁን እንዳለንበት ማለት ነው። አሁን እኛ የሚታወቀን አለ እኛ የሚታወቀን ሰዎች ማለት ነው። እንዲህ የምታዩት እናንተ አሁን የሚታወቃችሁ ከቤት ወጥታችሁ ያላችሁት ናችሁ። በኋላ ደግሞ ስትገቡ በር ውስጥ ያላችሁት ናችሁ ማለት ውስጥ። ስለዚህ አሁን እንዳሁኑ ወደፊትም ተመልሳችሁ ማየት ትችላላችሁ የተፈጠረውን ነገር ማለት ነው